ጤና ይስጥልኝ። ይህ አዋዜ ዓለምነህ ዋሴ ዜና ነው። በኢራቅና በሶሪያ የተንፈራጠጠ ግዛት ይዞ ካሊፌት ያወጀው አስፈሪው አይሲስ ዋና አራጅና ፕሮፓጋንዲስት አለው። ሙዋዚ ማቅ ለብሶ አጨምብሎና የስጋ ቤት ካራ ይዞ እየወዘወዘ ዓለምን ሲያስጠነቅቅ ከማወቃችን በፊት ስለሱ የሚታወቀው ትልቁ ታሪኩም አራዊት ጉብኝት ብሎ ወደ ታንዛኒያ እየበረረና ከአየር ማረፊያ በቅሌት ተይዞ እየተባረረ ጊዜ በ2009 ዓመተ ምህረት ነበረ። ብቻውን አልነበረም፣ 3 ነበሩ። ታንዛኒያ 3ቱን እስር ቤት አሳድራ በመጡበት አውሮፕላን ወደ ኔዘርላንድ ያባረረቻቸው ከዚህ በፊት እንደተጠቀሰው በእንግሊዝ የስለላ ድርጅት ጥቆማ አማካኝነት አልነበረም። አሁን እንዳወቅነው ታሪኩ ሌላ ነው። እኩዩ ኢምዋዚና 2 ጓደኞቹ አውሮፕላን ውስጥ አልኮል ጨልጠውና ጢዝሚን ብለው ሰክረው መንገደኞችን እያወኩ ነበረ መሬት የነኩት። መሬትም የኢሚግሬሽን ሰራተኞችን አበሻቅጠው ይሳደቡ ነበረ። ይህን ጊዜ ነው ሰካራሞቹን 3ቱን አየር ማረፊያ ላይ በቁጥጥር ስር አውላ ታንዛኒያ በበነጋታው ሰካራቸው ሲለቃቸው ወደ ኔዘርላንድ ያባረረቻቸው። ከታንዛኒያ ቅሌቱ 6 ዓመት በኋላ እኩዩን አራጅ ፕሮፓጋንዲስት ኢሙዋዚን የምናገኘው በሶሪያና ኢራቅ በረሃ ሰለባዎቹን ጉልበቱ ስራ አንበርክኮ እየደሰኮረ እንደ መስዋዕት በግ ሲያርዳቸው ነበረ። በጣም በሚሰቀጥጥ ጭካኔ። እንደ ዘገባችን ከሆነ የታንዛኒያ የአራዊት ጉብኝት ተልኳቸው ቢሳካ ኖሮ በዛው አድርገው የጎረቤት ሀገር ሶማሌውን አሸባሪውን አልሻባብን ለመቀላቀል ነበረ። ወደ ሀገራችን ድንበር መጠጋታቸው በራሱ የሚያስፈራ ነበረ። ይህ በእንዲህ እንዳለ ነው ሜል ኦንላይን አስደንጋጩን ታሪክ የሚያረዳን። ከእኩዩ አራጅ ፕሮፓጋንዲስት ኢሙዋዚ ጋር ታንዛኒያ አብረው የተጓዙና ከተባረሩ 3ቱ መካከል አንዱ አሊ አዶረስ የኢትዮጵያ ውስጥ 4 ዓመት ተኩል ተፈርዶበት በማዕከላዊ እስር ቤት ይገኛል ይላል። የ33 ዓመቱ አሊ አዶሪስ የኢትዮጵያ የተወለደና እንግሊዝ ያደገ የጥበቃ ሰራተኛ ነው። ሴኩሪቲ ጋርድ በሰሜን ለንደን የሚኖር ባለትዳርና የአንድ ልጅ አባትም ነው። ሜል ኦንላይን እንደገለጸው ኢትዮጵያ በቁጥጥር ስር ያዋለችው ባለፈው ጥር ወር ነበረ። የኢትዮጵያ አቃቤ ሕግ እንደከሰሰው የእኩዩ ኢሙዋዚ አብሮ ተጓዥ አሊ አዶረስ የኢትዮጵያ ውስጥ እስላማዊ መንግስት እንዲመሰረት የሚያስችል የሽብር እንቅስቃሴ ለመጀመር በፈረንጅ 2011 ነው ኢትዮጵያ የገባው። ኢትዮጵያ በመጀመሪያ የሞት ፍርድ ፈርዳበት እንደነበርና ኋላ ግን ወደ 4 ዓመት ተኩል እስር እንደተቀነሰለት ተዘግቧል። አሊ አዶረስና ለአራጁ ኢሙዋዚ የሚከራከርላቸው ኬጅ የተባለ አወዛጋቢ የሰብአዊ መብት ጥበቃ ድርጅት አለ። በእርግጥም ውድ አድማጮች ዓለም ጠባብ ናት የሚያስብል ነው። በሚሊዮኖች ልቦና ውስጥ ሰቅጣጭ ሽብር ያጫረው የአራጁ ኢሙዋዚ ጓደኛ አሊ አዶረስ በሀገራችን በወንዛችን መገኘቱ የማንኛችንም የሀገሪቱን ዜጎች ሃይማኖት ሳይለይ መንፈሳችንን በእጅጉ የሚረብሽ ነው። እንኳንም በቁጥጥር ስር ዋለ። ይህ አዋዜ ነው።